አብርሃምና ፍቅር እንግዲህ ማን አለብን ማን ይነካናል ማን ጠያቂ ያለን በማለት እንግዲህ ባህር ለባህር እየሄዱ እየተዝናኑ ነው ማለት ነው። እንግዲህ ይሄ ሁሉ ነገር የሚፈጠረው ሩታንና ሄርሜላን ለማናደድ ካልሆነ በቀር አብርሃም በፍጹም ፍቅርን አፍቅሯት አይመስለኝም ማለት ነው። ምክንያቱም እሷም ከሌላ ወንድ ጋር ስትጃጃል ነበር፣ እሱም ከሌላ ሴቶች ጋር ሲጃጃል ነበረ ትዳሩን ትቶና። ስለዚህ እንዴት ነው ፍቅርና አብርሃም አንድ ላይ ሊሆኑ የሚችሉት? በእርግጥ እሷም ከሌላ ሰው ወልዳ ነበር፣ ሌላም ሰው ፍቅረኛ ይዛ ነበር፣ የሆነ አርቲስት ነበረ አብረው እየሰራች የነበረችው ፍቅር ማለት ነው። አሁን ላይ ግን ደግሞ እሱን ትታ ደግሞ ወደ አብርሃም መጣችን የሚለው ምን ነው ግን አሟቸው ነው የሆነት። ይሄ በሽታ ከሆነ እንኳን ወደ ጸበል ምናምን አስገቧቸው። ምክንያቱም የሆነ ነገር መጋኛ መጥቷቸዋል፣ አጣፍቷቸዋል። የገንዘብ መጋኛ መጥቷቸዋል። ሰላም እንዴት ናችሁ ውዶቼ? ሰላም ናችሁልኝ? እንዴት ባላችሁ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ባላችሁ በሰላማችሁ በዝት ትርፍ ይበልልኝ የኔ ውዶች። ፈጣሪ ወጥቶ ከመቅረት ይጠብቀን የኔ ውዶች። ሰላማችን ያብዛልን። በሰላም ሰርተን ያሰብኑን አሳክተን ሀገራችን ምንገባ ያደርገን። እንዲሁ ያሰብኑ እንኳን ባይሳካ ዋናው ነገር ደግሞ በሰላም መግባትን የመሰለ ነገር የለም የኔ ውዶች። ፈጣሪ ከመጥፎ ነገር ይጠብቀን። ሀባይቦቼ እንግዲህ ቀናችሁ የተባረከ ቀን ይሁንላችሁ እያልኩኝ ወደ ገደለው ስገባ እንግዲህ ያው አብርሃም ፍቅርን ይዞ እና ስለዚህ ውዶቹ ማለት ነው እንግዲህ ወደ ገደለው የገባንበት ወደ ፍቅርና አብርሃም ነውና አብርሃምና ፍቅር እንግዲህ ማን አለብን በማለት ፏፈሽ እያሉና ገገጭ እያሉ ነው እንግዲህ እየተሯሯጡ ነው። እኔ እኮ አንዳንድ ጊዜ ግራ የሚገባኝ ነገር ማለት ነው እኔ እኮ የአብርሃም ነገር እኮ ነው እንዴ የዚህ ልጅ መጨረሻ ሳያሳየኝ እንደው ከሀገር እንዳልወጣ በቃ እንዲሁ እዚሁ እያለሁ ኢትዮጵያ ከገባሁ ሌላ በሽታ ስለሚያስይዘኝ በንዴት እዚሁ አረብ ሀገር እያለሁኝ በቃ የሱን መጨረሻ ያሳየኝ። ሰምታችኋል። እንዲሁ ሲክለፈለፍ መጨረሻ ላይ ምንድን ታውቃላችሁ? ከሶስቱም ሳይሆን ከልጁም ሳይሆን የጫት እንጨት በብብቱ ይዞ ሰንደል ጆሮ ላይ አድርጎ ፌስታል ጭንቅላቱ ላይ አስሮ እንዳይሄድ በቃ ይሄንን ብቻ ነው የምፈራለት ለሱ ማለት ነው። ምክንያቱም ያው እንባ የሚባል ነገር አለ። ያው ከባድ ነው በነገራችን ላይ የመጀመሪያ ሚስት ያለቀሰችበት ወንድ መቼም ተሳክቶለት አይኖርም ማለት ነው። ይሄን ታውቃላችሁና ብቻ ግን እኔ ዝም ብዬ ነው እያየሁት ያለሁት ማለት ነው። መጨረሻ ላይ አብርሃም ምን ሊሆን እንደሚችል መገመት እራሱ አትችሉም ማለት ነው። ወይ ይቀየራል ወይ ደግሞ ይሞታል። አለቀ።